አንበሳ የጫካው ንጉሥ ሚስጥራዊ ሕይወት። በአፍሪካ ሰፊ ሳር ሜዳዎች ላይ አንድ ኃያል እንስሳ በክብር ይመላለሳል። ድምፁ በሩቅ የሚሰማ፣ ኃይሉ የሚያስፈራ፣ በሰዎች ዘንድም በታሪክ ሁሉ የተከበረው አንበሳ ነው። ግን አንበሳን በእውነት ምን ያህል እናውቀዋለን? የእሱ ሕይወት፣ የአደን ስልቱ፣ የቤተሰብ አኗኗሩና የሚያስደንቁ ሚስጥሮቹ ምንድን ናቸው? አንበሳ ከዓለም ትልቁ የዱር ድመት ዝርያዎች አንዱ ነው። ከነብር አውሬና ከጃጓር ጋር በአንድ ቤተሰብ ይመደባል። ወንድ አንበሳ በትልቅ ጉንጉን ይታወቃል። ይህ ጉንጉን የውበት ምልክት ብቻ ሳይሆን ለመከላከያም ይረዳዋል። ሴት አንበሳዎች ግን በተለይ ባደን ችሎታቸው ይታወቃሉ። አንበሶች በአፍሪካ ሳር ሜዳዎች፣ በረሃማ አካባቢዎችና አንዳንድ የዱር አካባቢዎች ይኖራሉ። በአንድ ወቅት አንበሶች በአውሮፓና በእስያ ብዙ ቦታዎች ይገኙ ነበር። ዛሬ ግን አብዛኛዎቹ በአፍሪካ ይገኛሉ። አንበሳ ከሌሎች ትልልቅ ድመቶች የሚለየው በቡድን መኖሩ ነው። የአንበሳ ቡድን ይባላል። አንድ ፕራይድ ብዙ ሴት አንበሶች፣ ግልገሎችና ጥቂት ወንድ አንበሶችን ሊያካትት ይችላል። ሴቶቹ ብዙ ጊዜ በአንድነት ያድናሉ፣ ግልገሎቹንም በጋራ ይንከባከባሉ። አንበሳ በጉልበት ብቻ አይደለም የሚያድነው፣ በትዕግሥትና በቡድን ሥራም ይጠቀማል። ሴት አንበሶች በዝምታ ወደ አደናቸው ይቀርባሉ፣ ከዚያም በፍጥነት ይወርዳሉ። ብዙ ጊዜ የሚያድኑት እንስሳት እንደ የዱር አራዊት፣ የሜዳ አህያና ሌሎች ትልልቅ እንስሳት ናቸው። አንበሳ ብዙ ልዩ ችሎታዎች አሉት። የአንበሳ ጩኸት በሩቅ ርቀት ሊሰማ ይችላል። ጠንካራ ጥፍርና ጥርስ አለው። ማታ ማየት ይችላል። ክልሉን በሽታ እና በድምፅ ይጠብቃል። የአንበሳ ግልገሎች ሲወለዱ በጣም ትንሽና ደካማ ይሆናሉ። እናታቸው ከአደጋ ትጠብቃቸዋለች። በጊዜ ሂደት መዝለል፣ መሮጥና ማደን ይማራሉ። አንበሶች በተፈጥሮ ውስጥ አስፈላጊ ሚና አላቸው። የአዳኝ እንስሳ በመሆን የሌሎች እንስሳት ቁጥር እንዳይበዛ ይረዳሉ። ይህም የምህዳር ሚዛንን ይጠብቃል። አንበሳ የጫካው ንጉሥ ብቻ ሳይሆን የተፈጥሮ ውበትና ኃይል ምልክት ነው። እንዲህ ያሉ የዱር እንስሳትን መጠበቅ የወደፊቱን ዓለም መጠበቅ ነው። አንበሶች የተወሰነ የዓመት የመውለጃ ወቅት የላቸውም። ምግብ በቂ ሲሆንና አካባቢው ምቹ ሲሆን በዓመቱ ማንኛውም ጊዜ ሊራቡ ይችላሉ። ከመጋባት በኋላ ሴት አንበሳ ለ3 ወር ከግማሽ ያህል ትሸከማለች። ከዚያም ብዙ ጊዜ ከ2 እስከ 4 የሚደርሱ ግልገሎችን ትወልዳለች። ሲወለዱ የአንበሳ ግልገሎች በጣም ደካማ ይሆናሉ። ዓይናቸው ተዘግቶ ይወለዳሉ። እናታቸውም ከአደጋ ለመጠበቅ በልዩ ቦታ ትደብቃቸዋለች። አንበሶች በቡድን ስለሚኖሩ ግልገሎቹ በአንድ እናት ብቻ አይጠበቁም። ሌሎች ሴት አንበሶችም በጋራ ይንከባከቧቸዋል። ነገር ግን የአንበሳ ግልገል ሕይወት ቀላል አይደለም። ረሃብ፣ በሽታና ሌሎች አዳኝ እንስሳት ከፍተኛ ፈተና ይሆናሉ። በወራት እየተሻሻሉ ግልገሎቹ መሮጥ፣ መጫወትና የአደን ልምድ መማር ይጀምራሉ። አንድ ቀን እነዚህ ትንንሽ ግልገሎች የሳር ሜዳው ኃያላን አንበሶች ይሆናሉ። ወንድ አንበሳ በአንድ ቀን በአማካይ 5 እስከ 7 ኪሎ ግራም ሥጋ ያስፈልገዋል። ትልቅ አደን ሲያገኝ በአንድ ጊዜ 20 እስከ 30 ኪሎ ግራም ሥጋ ወይም ከዚያ በላይ ሊመገብ ይችላል። ሴት አንበሳ በቀን በአማካይ 3 እስከ 5 ኪሎ ግራም ሥጋ ትመገባለች። ግልገሎችን ስታጠባ ወይም ብዙ አደን ስታደርግ የምትፈልገው መጠን ሊጨምር ይችላል። ሰላም ሁኑ።